ክቡር ዘበኛ ኦርኬስትራ መናገሻዋ ሆኖ የኢትዮጵያ ሙዚቃ ያደመቀች ብዙነሽ በቀለ ከሙዚቃ ክፍሏ ጋር ከሰራቻቸው ስራዎች መካከል ከፊሎቹ በፊሊፕስ አሳታሚነት ለአድማጭ ደርሰዋል። ከነዚህም ስራዎች መካከል በክፍሉ የፒያኖ ተጫዋች ፋንታሁን አንታለህኝ ግጥማቸው የተደረሱት ቃል ኪዳን፣ የሚሰረቅ ቢሆን፣ አሃ ገዳው፣ ህልም ኖሯል ለካ፣ አያሳየኝ ጭንቁንና ፈረንጅ ሀገር ሳትሄድ የሚለው ሙዚቃዎቿ ተጠቃሽ ናቸው። የብዙነሽ ያዘፋፈን ስልት የመድረክ አያያዝና አለባበሷም በዘመኑ የተደነቀ ነበር። በዚህም ብዙዎቹ ኢትዮጵያዊቷ አሪታ ፍራንክሊን እያሉ ይጠሯት ነበር። ብዙነሽ ዘናጭና በጊዜው አለ የተባለውን ፋሽን የምትከተል ብዙዎች አይናቸው የሚጥሉባት ድምፃዊ ነበረች። ሰው አክባሪነቷ፣ አገር ወዳድነቷ፣ ጨዋታ አዋቂነቷ ወዘተ ዛሬም ድረስ ከብዙነሽ ወዳጆች ልብ ውስጥ አልጠፋም። ብዙነሽ ከአማርኛ ቋንቋ በተጨማሪ በኦሮምኛ ቋንቋም ትዘፍን ነበር። ለዚህም የሞላርጊና የሚለው ዘፈኗ ተጠቃሽ ነው። ብዙነሽ በቀለ በክቡር ዘበኛ የጅማሮ ዘመኗ ከሌላው የክፍሉ አባል ኑሩ ወንዳፍራሽ ጋር ትዳር ብትመሰርትም አብረው ግን አልዘለቁም። በሌላ በኩል ከዓመታት በፊት ለትመት የበቃው የበዓሉ ግርማን ሕይወት የሚተርከው ድርሳን ብዙነሽ የእውቁ ደራሲ በዓሉ ግርማ ፍቅረኛ እንደነበረች አስነብቧል። ብዙነሽ ከባሉ ግርማ ጋር ስለነበራት ግንኙነት የተጻፉ መረጃዎች እንደሚገልጹት በዓሉ ለአጭር ጊዜ ኢትዮጵያ ሬዲዮ ጣቢያ ይሰራ ነበር። ያኔ አሜሪካ ከመሄዱ በፊት ከሷ ጋር የሚገርም የሚያስደምም ማራኪ የሆነ የፍቅር ግንኙነት እንደነበረው የስራ ባልደረቦቹና የሁለቱን የፍቅር ሕይወት የሚያውቁ ሰዎች ነግረውኛል ሲል እንዳለ ጌታ ከበደ በአንድ ወቅት ከአዲስ አድማስ ጋር ባደረገው ቃለ ምልልስ ገልጾ ነበር። ብዙነሽ በዘመኗ እጅግ ታዋቂ ስትሆን በዓሉና ጓደኞቹ ባሉበት ቦታ ለእርሱ ስትል ብቻ ትዘፍን ነበር። መንግስቱ ኃይለማርያምም ሆነ ሌሎች ኮሎኔሎች የሚያዳምጡት እሱን ለማስደሰት ብላ ስትዘፍን ነበረ። ብዙነሽ በይበልጥ የታወቀችበትን የእናት ውለታዋን የተሰኘውን ሥራ የሠራው ሰለሞን ተሰማ ነበር። ሰለሞን የዚህን ዘፈን ግጥም የጻፈው በሞት ለተለየችው እናቱ መታሰቢያ ስለነበር ብዙነሽ ዘፈኑን በምትለማመድበት ወቅት በጣም ስሜቱ ይረበሽበት እንደነበር ቆየት ያሉ የህትመት ውጤቶች ይገልጻሉ። የእናቱ ውለታን ባሳወዳለፍ በእርግጥ ብዙነሽ በቀለ ለራሷ የሚሆን እንኳን ገንዘብ ያልነበራት ድምፃዊ ናት። በ1970ዎቹ መባቻ
የጆሮ ህመም ሲያጋጥማት ሙዚቃን በመውደዴ ጆሮዬን የመስማት ችሎታውን ተነጠቀብኝ በማለት ለልመና እጆቿን መዘርጋቷም ለዚህ ማሳያ ይሆናል። ብዙነሽ በውጪ ባላት በመድረክ ህይወቷ በብዙ ሰዎች የተወደደች የተከበረች ብትሆንም በግሏ ግን በከባድ የጆሮ ህመም ትሰቃይ ነበር። የጆሮ ህመሙ መነሻ ምክንያት በአንድ ወቅት ወደ ሰሜን ግንባር አቅንታ የሙዚቃ ስራዋን እያቀረበች በነበረበት ወቅት የተከሰተ የቦምብ ፍንዳታ ነበር። ለዚህ የጆሮ ህመም በሩሲያ የቀዶ ጥገና ሕክምና ቢደረግላትም ጨርሶ ሊድን ግን አልቻለም ነበር። ብዙነሽ በቀለ አብዛኛው የሙዚቃ ስራዎቿን ከክቡር ዘበኛ ኦርኬስትራ ጋር ብትሰራም አልፎ አልፎም ከተለያዩ ኦርኬስትራዎች ጋር መስራቷ ይነገራል። አሁን የምታዳምጡትና ሌሎችም ከዳህላክ ባንድ ጋር የተጫወተቻቸው ሙዚቃዎች ነበሩ። ብዙነሽ በቀለ በ1981 ከሌሎች 3 ድምፃውያን ጋር በመሆን አንድ አልበም ለአድማጭ አድርሳ ነበር። በዚህ አልበም ውስጥ ከተካተቱ ስራዎች መካከል ደግሞ በርካቶች የሚወዱት አንድ ሙዚቃ አለ። የእሷን ትንቢተኛ እንጉርጉሮ የያዘ ርዕሱ ደህና ሁን ይሰኛል። ብዙነሽ ከደህና ሁን በኋላ ዳግም አልተሰማችም። ሙዚቃዊ ስንብቷ የእውነት ሆኖ ሰኔ 16 ቀን 1982 ላትመለስ አሸለበች። የኢትዮጵያ ሙዚቃ እድገት ለብዙ ድምፃውያን መሰረት የጣለና ለድምፃዊት ብዙነሽ በቀለ ደግሞ ግንባታውን ያስተማራት ክቡር ዘበኛ ነበር። የሀገር ባህል ዘፈኖችን፣ ዘመናዊ ዘፈኖችን ከተለያዩ ሀገራዊና ማህበራዊ ወቅታዊ ከሆኑ ጉዳዮች ጋር በማያያዝ የየትኛውም ትውልድ ልብ መስገብ ውስጥ ያለችው ድምፃዊት ብዙነሽ በቀለ የዜማና የግጥም ስራዎቿን ያዋሃዱላት የተለያዩ ኦርኬስትራዎች አሉ። በጊዜው የነበሩት ስመጥር የዜማና የግጥም ደራሲዎች ከብዙነሽ ጋር በየዘመኑ መነሳታቸው ልብ ማለት ይቻላል። ሌሎች ከብዙነሽ ጀርባ ያሉ የክቡር ዘበኛ አባላትን ስንመለከትም ተዘራ ኃይለ ሚካኤል በፊሊፕስ በኩል ለገበያ በበቁት ይጨንቀኛልና አይወጣኝም ክፉ በተባሉት ሸክላዎች ላይ ስሙ በገጣሚነት ሰፍሮ እንመለከታለን። የክቡር ዘበኛ ቲያትር ክፍል አባሉ እና ተወዛዋዡ ዘውገ ገብረ መድኅን መሆኑ አሳዘነኝ የተባለው ሙዚቃ ግጥም የደረሱ ሲሆን በዜማ በኩል ተዘራ ኃይለ ሚካኤል ተሳትፎበታል። አየለ ማሞ ከብዙነሽ ጋር በቅብብል ሙዚቃን ያስቀረጸ ሲሆን በግጥም ድርሰት በኩልም ከብዙነሽ ጎን ከነበሩ ሰዎች ተርታ ይመደባል። ምን በደልኩት ምን ነው የተባለው ድርሰቱም ለዚህ ማሳያ ይሆናል። ብዙነሽን ስመ ገናና በማድረግ በኩል የማይናቅ ሚና የተወጣው የማይሞት ጋብቻ የተባለው ዜማ ደግሞ በሸዋንዳይ ወልደየስ የተደረሰ ነው። ብዙነሽ የክቡር ዘበኛ ባንድ ቆይታ ውስጥ ስራዎቿ ደምቀውና ተብወው ለሕዝብ ጆሮ እንዲደርሱ ከጀርባ ሆነው ይሰሩ የነበሩት ትልልቅ ባለሙያዎች ሻለቃ አፈወርቅ ዮሐንስ፣ ኮሎኔል ሰዓሌ ደጋጎ፣ ግርማዬ ሃድጎ፣ ተዘራ ኃይለ ሚካኤልና ታዋቂው የስፖርት ጋዜጠኛ ሰለሞን ተሰማ ተጠቃሽ ናቸው። እናት ባንክ በብዙነሽ በቀለ ስም ቅርንጫፍ ከፍቷል። ቤተል ቅርንጫፍ ብሎ የሻምበል አፈወርቅ ድርሰት የሆኑት እናቴነሽ እኮ፣ ወጣት ሳለሁ ገና፣ የፍቅር መጠኑ የተሰኙ ስራዎችም ከስራዎቿ የሚደነቁ ናቸው። ዕውቁ የክቡር ዘበኛ ሙዚቃ ክፍል አቀናባሪ እንዲሁም ግጥምና ዜማ ደራሲ
ኮሎኔል ሳህሌ ደጋጎ ደግሞ ህልም ኖሯል ለካ ቃል ኪዳን የፍቅር ውጋገን አያሳየኝ ጭንቁን ምን በደልኩት ምን ነው መሆኑ አሳዘነኝ ምንድነው ትዝታህ ከንቱ ስጋ ፍላጎቴ ምን ነበርና አይወጣኝም ክፉ የተባሉትን ሙዚቃዎች በማቀናበር ከብዙነሽ ጀርባ ያሉ ታላቅ ባለሙያ መሆናቸውን አስመስክረዋል። ኮሎኔል ሳህሌ በኦሮምኛ ቋንቋ ብዙነሽ ከገመቹ ኢታና ጋር በፊሊፕስ አሳታሚ በኩል ያሳተመቻቸውን ሙዚቃዎችንም ከማቀናበር ባለፈ በግጥም ድርሰት በኩል ተሳትፎ አድርገውባቸዋል።